ናይ በናት እንዴ ተማርቋል ተመልሰ ተጋን ያረዳ እንግዲህ መከረኛ ሱስ እኮ ነው እንዲህ አይነት ነገር ውስጥ የሚከታቸው ላምባዶ አርጎ ነበር ራሱ 50 ብር ድምፁን አይተሃል ቅድም እንዴት እንደሚሰረስር በእውነት ማን ግን ይነቃባቸው ማን ግን ጀግል እውነት ይሄ በእንትን መመሸለ ማለት እግዚአብሔር ያዛቸው ፖሊስ እኮ ይሄ ነገር በአንድ ቀን ምናምን ብቻ እኮ በጣም ብዙ ቀን ይሰራል አንድ ቀን እኮ ነው ያው አንድ ቀን እኮ ሰው ደንግጧል የየቀኑ ብር ምን ያህል እንደሆነ አስበው ሽንቱ ደግሞ መኪናው ደግሞ በጣም ነው የሚሸጠው ምኑ ሽንቱ ማለት ነው ኦኬ እና እዛ የሚጸዳዳ ነው ይመስለው እና ወርቀት ደግሞ ኮሮሚያ ምናምን አይቻለሁ ማለት ነው ያዋሳ ነው ኦሮሚያውን ማለት ነው እና እኔ እውነት ነው የመሰለኝ ይሄኛው ካቴተሩ ደግሞ የታሰረበት ጋር ማለት ነው ከዛ ውስጥ ነው የሚወጣው እና እውነት ነው እንጂ ምንም አናቀማውን ባታስፈታ ሹፌሩ እሱ ነው እግዚአብሔርን አላውቅም እግዚአብሔር አንተ ሾፌር ነህ ዋና ሀገር ነው የመጡ እነሱ ሸውደና ላይ እነሱ ለና አይጠየቁም መኪናው የተከራዩት መኪናው የተከራዩት ነው እሱ አሁን ካቴተር ዶክመንቶች አሉ እነሱ ማያውቁ ማንም አያውቅም እሱ እኮ ያገኙት በቀይ መስቀል የት ሀገር ካዳማ እነሱም ካዳማ ነው የመጡት እሱ ወንጂ ነው የማውቀው ነኝ ወንጂ አጋ ታማሚ እሱ ነው እኔ 50 ብር ነው አሁን ስጥ እኔ 50 ብር ሰጥቻለሁ 50 ብር ሰጥቻለሁ እንዴት 50 ብር አለ እኔ አልሰጠሁም ይሄ ነው መቶ የሰረሰው ጌታ ሆይ ና በቃ ሌላ ምንም ኮሜንት በቃ ጨርሶ እኮ ነው ያ ሰውዬ ጌታ ሆይ ና